ሰላም ወዶቼ እንዴት ናችሁልኝ? እንዴት ቆያችሁ? ኢድን እንዴት አሳለፋችሁ? ኢድ እያሳለፋችሁ በሐዘንም በደስታም በሀገር እስትካዜ እናታችን ጋር ብንኖር ቤተሰብ ጋር ብንኖር ብላችሁ ውስጣችሁ ጥያቄ የሚፈጥርባችሁ ማይፈጥርባችሁ እንዴት ቆያችሁ? ኢድን እንኳን በሰላም አሳለፋችሁ እና አዲስ ጀማሪ ነኝ። በዚህ አጋጣሚ እየገባችሁ እስኪ እዩ ዝም ብላችሁ ምንም ላይክ ሼር ምናምን አድርጉ ማለት ይከብዳል እናንተ ጋር። ለምን እኛ ማለት ነው ሰው ቤት የምንሰራ መዳም አምቡላንሶች እኛ ለሰው ነው የምናሽቃብጠው ብዙ ሰዓት እርስ በርሳችን እንደዚህ ቪዲዮ ዩቲዩብ ስንከፍት እኛን ሚያን የለም። ብዙ ሰዓት ለሰው የሆነ ፍቅር የሚጫወቱትን የሆነ አንዳንድ በቃ አገር ውስጥ ሆኖ የሚቃልዱትን በእኛ ሙድ የሚይዙትን አናውቅም ለይተንና ለሁላቸውም እጃችን እንደዚህ ስንቀስር ነው የምንውለው። በቃ ስራ እንኳን በሰው ቤት ሆነን ስራ ደክሞን ራሱ ውለን ልብሳችን ራሱ ማንቀይር ሰዎች አለን። በቃ የሻወር ሰዓታችን በቪዲዮ እየጨረስን ማለት ነው። እና በሰው ቪዲዮ ለዛውም በሰው ቪዲዮ በራሳችን እንኳን ቢሆን አሪፍ ነው። የኛ ቪዲዮ ግን ስንለቅ ማለት ነው በረጅም እንጨት እንደሚነካን የለም፣ ዞር ብሎ አያዩንም። እኛ ግን ለነሱ በቃ አገር ውስጥ ለሚያሽቃብጡት እንደዚህ ወሬ ተግባር ያልሆነ ነገር ለሰዎች ትምህርት የማይሰጣውን ነገር ነው የምንከተለው ብዙ ሰዓት እና ለራሳችንም ዋጋ መስጠት አለብን። አይናችን ይጎዳል። ሁለተኛ ደግሞ ብዙ በተጨነቅኒ ለዛ ቪዲዮ አሁን በሰው እንትን የተያዘ ሰው አለ። በቃ የሰው ቪዲዮ እየተከተለ ብቻ 3-4 አመት 5 አመት የሚጨርስ ሰው አለ ከኔም ጋር ማለት ነው። እኔም እንደዛ ነኝ። እና ብቻ ለሰዎች ማሽቃበጥ ሳይሆን ለራሳችን እንደዚህ ቪዲዮ የተለቀቀ ሰው ስናገኝ የራሳችን እንደዚህ ሰው ቤት ላይ ያላለ ነው ለምንሰቃየው ሁሉ ነገር ለራቀብን ሰዎች እልም ብቻ ሆነን የቀረን ብዙዎች ነን። ይኸው እየታገልን ያለን ለነሱ ስናገኝ በቃ ላይክ ማበረታታት ነው ያለብንና እንደዚህ ያደጉት ቦታ እንደዚህ እየሮጥን ለነሱ እንደዚህ የሆነ እንትን ማለት የለብንም። እርስ በርሳችንን መደጋገፍ አለብን። እርስ በርሳችንን መተሳሰብ አለብንና እስኪ ግቡና እኔም ያላችሁበት እየፈለኩ ላይክ ሰብስክራይብ አደርጋለሁ።